ነገ ማንነትህን ለመገንባት ማቆም ያለብህ 5 ስህተቶች። አንደኛ፣ ህልምህን ለማንም አትንገር። ዝም ያለ አሳ መንጠቆ አይዘውም። ብዙ ጊዜ አዲስ ሀሳብ ወይም ትልቅ ህልም ሲኖረን ለሰዎች የመናገር ፍላጎት ያዳብርብናል። ነገር ግን ህልምህን ለሁሉም ሰው ማውራት 2 ጉዳቶች አሉ። አንደኛ፣ ሳይንሳዊ በሆነ መንገድ ህልምህን ለሰው ስታወራ አእምሮህ እንደደረሰበት አድርጎ ስለሚቆጥረው ያንን ነገር ለማሳካት ያለህን ጉልበት ሞቲቬሽን ይቀንሰዋል። ሁለተኛ ደግሞ ሁሉም ሰው ያንተ ራዕይ የመሸከም አቅም የለውም። በምቀኝነት ሳይሆን አይሆንም፣ አይሳካም በሚሉ ተስፋ አስቆራጭ ቃላት ጉልበትህን ሊያዙሉህ ይችላሉ። መፍትሄው በዝምታ ስራ። ውጤትህን ለራሱ እንዲናገር ፍቀድለት። ህልምህን ማጋራት ካለብህም ካንተ የተሻለ ለደረሱ አማካሪዎች ወይም አብረው ለሚለፉ ታማኝ ሰዎች ብቻ ይሁን። ሁለተኛ፣ በሌሎች ሰዎች ችግር ድራማ አትጠመድ። በተለይ በሶሻል ሚዲያ የሰው ልጅ አእምሮ ለአሉታዊ ዜናዎችና ለድራማዎች ከፍተኛ ትኩረት ይሰጣል። በሶሻል ሚዲያ ላይ የሚደረጉ የቃላት ጦርነቶች፣ የሰዎች የግል ህይወት መመሰቃቀልና ወሬዎች ያንተን ውድ ጊዜና የአእምሮ ሰላም ይሰርቃሉ። በሌሎች ፊልም ውስጥ ተዋናይ መሆን የራስህን ታሪክ እንዳትጽፍ ያደርግሃል። መፍትሄውም ዲጂታል ድንበር ይኑርህ። የማያሳድግህን ገጾች አንፎሎ አድርግ። በኮሜንት መስጫ ስር ከማያውቁት ሰው ጋር ከምን ጊዜ መጽሐፍ ለማንበብ ወይም አዲስ ክህሎት ለመማር ተጠቀምበት። የራስህን ህይወት ላይ ትኩረት ስታረግ የሌሎች ድራማ ትርጉም ያጣል። ሶስተኛ፣ ያበደርከውን ገንዘብ አትጠይቅ። ሲጀምር አታበድር፣ ገንዘብ ወዳጅነትን ይሰብራልና። ገንዘብና ወዳጅነት ሲደባለቁ ብዙ ጊዜ መጨረሻቸው አያምርም። ገንዘብ ስታበድር ለጋስ ነህ፣ ስትጠይቅ ግን ጠላት ትሆናለህ። ብዙ ሰዎች ገንዘብ ሲበደሩ የነበራቸው ትህትና ሲመልሱ ይጠፋል። ይህ ደግሞ በውስጥህ ቂም እንዲያድርና ወዳጅነትህ እንዲበላሽ ያደርጋል። መፍትሄውም አንድ ሰው ገንዘብ ሲጠይቅህ ብድር ሳይሆን እርዳታ አድርገህ አስበው። ልትሰጠው የምትችለውም ቢቀርብህም የማትቆጭበትን ያህል ብቻ ስጠውና እንደ ስጦታ ተቀበለኝ በለው። ካልቻልክ ደግሞ አሁን ላይ ለኔም አይመቸኝም ብለህ በግልጽ መናገር ይሻላል። ገንዘብ ከምታጣ ጓደኝነትህን ጠብቅ። አራተኛ፣ ከማንም ጋር ከልክ በላይ አትጣበቅ። ትርፉ ልብን መስበር ነውና። በሰው ላይ ከመጠን በላይ ጥገኛ መሆን ኢሞሽናል ዲፔንደንሲ አደገኛ ነው። ማንኛውም ሰው በህይወትህ ውስጥ ቋሚ እንዳልሆነ ተረዳ። ሰዎች ይለወጣሉ፣ ይሄዳሉ ወይም ይሞታሉ። ደስታህን በአንድ ሰው ላይ ብቻ ካንጠለጠልክ ያ ሰው ሲርቅህ ያንተ ህይወት አብሮህ ይፈርሳል። መፍትሄው ራስህን ውደድ። ከሰዎች ጋር ጤናማ ግንኙነት ይኖርህ እንጂ ያለ እገሌ መኖር አልችልም ወደሚል አክራሪ ስሜት አትግባ። የግል ነፃነትህን፣ የውስጥ ደስታህን በራስ መፍጠር ተለማመድ። ሰዎች እንደ ስጦታ እንጂ እንደ መተንፈሻ አየር አትያዛቸው። አምስተኛ፣ ከምታገኘው በላይ አታጥፋ። ገንዘብ ነፃነትህ ነው። ብዙ ሰዎች ለማስደመም ስንል የሌለንን እናጠፋለን። የሰው ልጅ ፍላጎት ማብቂያው የለውም። ከምታገኘው በላይ የምታጠፋ ከሆነ የእዳ ባሪያ ትሆናለህ። የእዳ ባሪያ መሆን ደግሞ መጨረሻህን ማጣትና ነፃነትን አሳልፎ መስጠት ነው። መፍትሄው የገንዘብ አያያዝ ስነስርዓት፣ ፋይናንሻል ዲስፕሊን ይኖራል። ሁልጊዜም ቢሆን ከምታገኘው ገቢ ላይ የተወሰነውን ለወደፊትህ አስቀምጥ። ሰዎች ምን ይሉኛል በሚል ስሜት ሳይሆን ለኔ ምን ይጠቅመኛል በሚል እሳቤ ወጪህን ተቆጣጠር። ዛሬ የምታጠራቅማት ሳንቲም ነገ የነፃነትህ ዋስትና ናት። በማጠቃለያ የምላችሁ ነገር እነዚህ ነጥቦች መተግበር መጀመሪያ ላይ ከባድ ሊሆን ይችላል። ነገር ግን አንዴ ላያችኋቸው ህይወትህን ምን ያህል ቀላልና ስኬታማ እንደሚሆን ትረዳለህ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ካደረጋችሁ፣ ይህ ንግግሬ ከጠቀማችሁ ይጠቅመኛል ብላችሁ ካሰባችሁ ሰብስክራይብ ማድረጋችሁን አይረሳ። ሰብስክራይብ አድርጉ። አመሰግናለሁ።